አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ከእናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉ መልካም? ፀሐዩ በጣም ያቃጥላል፣ ሙቀቱ ነው። ዛሬ አንድ የተክል ነው ዛፍ ነው የሚባለው ወይስ ቅጠል? አንድ ቅጠል በአካባቢያችን በቅርብ የሚገኝ ማለት ነው። ግን እስከ ዛሬ ለምን እንደሚጠቅም አላውቅም። እዚህ ሀገር ስመጣ ነው እንግዲህ ጥቅም እንዳለ ያወቁት ማለት ነው። እናንተስ እንደኔ ታውቃላችሁ? አታውቁም ወይስ ታውቃላችሁ? ሱሳፍ ምንድን ነው? ይሄስ ተክል ይሄው እንደምታዩት ይሄን የምታውቁ ማለት ነው። እንግዲህ ይሄ እዚህ ያለሁበት በጣም ጠቃሚና ውድ ነው ማለት ነው። ጣፋጭ ነው እና ሀገሬ ደግሞ እናቶቻችን ቡና ሲጠጡ ሽታው ደስ ይላል እያሉ ውሃ ቀርተው ሲመጡ ምናምን ቆርጠው ይመጡና ይጎዘጉዙታል ማለት ነው። እና እንግዲህ ያው አስገርሞኝ ነው። ያስገረመኝ ነገር ደግሞ ለቤተሰቦች በቪዲዮ አላሳያቸውም ብዬ ነው ማለት ነው። በእኛ አካባቢ ሻል ነው የሚባለው እንግዲህ ሌላም ስም አለው። ሙሄም ረስቸው ነው ግን ሌላም ስም አለው። ረስቸው ነው ማለት ነው። ሻል ነው የሚባለው እንግዲህ ያረሳሁት ስም እሱ ነው። ሻል ነው እንደምታዩት ትልቅ ዛፉ ነው ማለት ነው። እና ይሄ ደግሞ እንደ አበባነት የሚጠቀሙታል። አንዳንድ ደግሞ እያጠሩ ቅጠሉን ይበሉታል ማለት ነው። ይህም ሀገራችንን ያለ ይመስለኛል። ሌላው ናዕና ነው። ናዕናም ሀገራችንን ያው እንጠቀማለን ማለት ነው። ይሄው ናዕና እና ወደዚህ ስመለስ ይሄ ማለት ነው ልክ እንደ ናዕና ሻይ ጋር በጣም ነው የሚጣፍጠው ማለት ነው። ናዕና ከሻይ ጋር እንደሚጣፍጠው ሁሉ ይሄም ልዩ ጣዕም ነው ያለው በጣም ማለት ነው። ሻይ ሳፈላ ሁልጊዜ ነው የማፈላው ይሄን አድርጌ ማለት ነው። እነሱም ብቻ ሳይሆን እኔም በጣም ወድጀዋለሁ ማለት ነው። ግን ለመጀመሪያ ጊዜ ገርሞኝ ነበር እንዴት ይጠጣል ብዬ ስቀምሰው ግን በጣም አስገርሞኝ ማለት ነው። ልዩ ነው ጣዕሙ። ሞክሩት እናንተም ትወዱታላችሁ። እንደኔ ሀገር ቤት እንደመጠጣት የማታውቁ ማለት ነው። ሞክሩት ትወዱታላችሁ። በጣም ምርጥ ነው። ናዕናም አለ፣ ቲማቲም አለ፣ ማሽላም አለ። አያችሁት ማሽላውን? እስኪ ከዚህ ማሽላውን ስንት በቁና ልላችሁ መቼም 5 ቁና 6 ቁና አይደለም በዳውላ ነው የሚወቃው። እንግዲህ ያው አውድማው የት እንደሚገኝ አላውቅም እንጂ በጣም ማሽላ ዘርቻለሁ ማለት ነው። 1 2 ዳውላ 3 ዳውላ መወቃቱ አይቀርም እና ይሄንን ይመስላል ማለት ነው። ማማ ስራ እንዴ የቱ ጋር ማማ ነው? እዚህ ጋር በረንዳው ላይ ተሰቅዬ ግንቡ ላይ ልጠብቅ ወፍ እንዳይበላ። እንዴት እንደው ሀሳብ አስተያየታቸውን ስጡኝ። የቱኛው ልጠብቀው? ይሄን ማሽላ ወፍ እንዳይበላ እንደዚህ በክራ መቼም በበሬም አላረስኩትም፣ በትራክተር ነው ያረስኩት። እርሻውን ራሱ አያችሁት? ሀገራችን ማለት ነው። ስራ እንግዲህ እዚህም እንዳይቀር ብዬ በመዳን ቤትም እየሰራሁ ነው ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ። አስገርሞኝ ነው የዚህ ጉዳይ ማለት ነው ልነግራችሁ ብቅ ያልኩትኝ። ገራሚ ነው ማለት ነው። ይሄው አያምርም? ቲማቲሙ ይሄው ያምራል።